አሁን የምገኘው መሀል 5 ኪሎ ላይ ነው። ዛሬም እንደተለመደው በጣም ቅንጡ የሆነ ባለ 3 መኝታ አፓርትመንት ወደ እናንተ ይዘን መተናል። ይሄን ቪዲዮ እስከ መጨረሻው ተመልከቱት። እንደምታዩት ለብዙ ቤተሰብ የሚበቃ ሰፊ የሆነ ሳሎን አለው። የራሱ የሆነ መብራት ተገጥሞለታል። ሶኬቶችም አሉት። እዚህ ጋር ደግሞ ሰፊ የሆነ ክሎዝ ኪችን አለ ማለት ነው። እዚህ ጋር የኦቭን ቦታ አለው። እዚህ ጋር የፍሪጅ ቦታ አለው። ምጣድ መቅጠም ትችላላችሁ። ሽታና የተለያየ ነገር እንዳያስቸግራችሁ ደግሞ የራሱ የሆነ ሳከር ተገጥሞለታል። አሁን ደግሞ ወደ ቀጣዩ ክፍል እንሂድ። ይሄ ማስተር ቤድሩም ነው። በጣም ሰፊ ነው። የራሱ የሆነ ናቹራል ላይት ያገኛል። ከዛ በተጨማሪ ደግሞ ጥራታቸውን በጠበቁ ማቴሪያሎች የተሰራ ባለ 6 ተካፋች የሆነ ሰፊ የሆነ ቁም ሳጥን አለው ማለት ነው። ከላይ ከፈለጋችሁ ሻንጣዎችን፣ ኮንፈርቶችን፣ ትርፍ ዕቃዎችን ማስቀመጥ ትችላላችሁ። ከዛ በተጨማሪ ደግሞ እዚህ ጋር መታጠቢያ ቤት አለ። በራሳችሁ ዲዛይን እንደፈለጋችሁ አድርጋችሁ ማሰራት ትችላላችሁ። ከፈለጋችሁ ጃኩሲ ማስገጠም ትችላላችሁ። ሽንት ቤቱ እዚህ ጋር ነው። እዚህ ጋር ደግሞ እጅ መታጠቢያ ያለው ከማስተር ቤድሩሙ ጎን አነስ ያለች እንደ ስቶር እንደ ሰራተኛ መኝታ ክፍል አለም ደግሞ እንደ ላውንደሪ መጠቀም የምትችሉ ክፍል አለ እና ደግሞ እዚህ ጋር ለሁሉም ክፍሎች እንዲበቃ ተደርጎ ቦይለር ተገጥሟል ማለት ነው። መስመሩ ሁሉም ክፍሎች ጋር ይደርሳል። የኮሪደሩን ስፋት ደግሞ ለእናንተ አልነግራችሁም። እንደምታዩት ነው። በጣም ረጅም ነው፣ ሰፊ ነው። የተለያዩ ስዕሎችን ፕላንቶችን አድርጋችሁ ቤታችሁን ማሳመር ትችላላችሁ። ይሄኛው ደግሞ ሁለተኛው መኝታ ቤት ነው። ልክ እንደ ማስተር ቤድሩሙ የራሱ የሆነ ባለ 4 ተከፋች ቁም ሳጥን አለው። ናቹራል ላይ በደንብ ነው የሚያገኘው። ይሄ ደግሞ ሶስተኛውና የመጨረሻው መኝታ ክፍል ነው። እሱም እንደሌሎቹ መኝታ ቤቶች የራሱ የሆነ ቁም ሳጥን ባለ 3 ተከፋች ቁም ሳጥን አለው። እንደ ልጆች መኝታ ቤት መጠቀም ትችላላችሁ። ለእንግዳ ማረፊያ ማድረግ ትችላላችሁ። ይሄ ደግሞ ኮመን ባዝሩሙ ነው። በጣም ሰፊ ነው። እዚህ ጋር ሻወር አለው። እናንተ የፈለጋችሁትን ጃኩዚ ማሰራት ትችላላችሁ። እዚህ ጋር ሽንት ቤቱ ነው። እዚህ ጋር ደግሞ እጅ መታጠቢያው ነው። ከዛ በተጨማሪ ደግሞ ለላውንደሪ መጠቀም ከፈለጋችሁ የላውንደሪ መስመርም ተዘርግቶለታል። ህንፃው G+12 ህንፃ ሲሆን ይህ ቤት የሚገኘው 4ኛ ፍሎር ላይ ነው። በፍሎር 3 ቤቶች ብቻ ናቸው ያሉት። ከዛ በተጨማሪ የራሱ የሆነ ሊፍት አለው፣ ፓርኪንግ ቦታ አለው፣ የከርሰ ምድር ውሃም አለው። ስለዚህ ቤት ዋጋና ተጨማሪ መረጃ ማወቅ ከፈለጋችሁ አሁኑኑ እታች ባለው ስልክ ደውሉልን።